የመጀመሪያው ስር 97 ለ7-8 ሰዓት የታሰርኳት ስር ነች። ቅስቀሳ በጣም እናደርግ ነበር። በተለይ እኔ ነበርኩበት የመሿለኪያ ከፍተኛ 18 የሚባለው የድሮ ወይም የምርጫ ክልል 18 የሚባለው ጋር እንግዲህ ቤት ብቻ ሳይሆን የኪራይ ቤትም አልቀረንም። በር ገብተን አንኳኩተን እያንዳንዱ ቤት ነበር የምንቀሳቀሰውና እንፈራ ነበር። እኔም እውነት ለመናገር በጣም ጉልበት እንዳሁኑ አይደለም፣ ወጣትነትም ልጅነትም ስለነበረ በጣም ፈራ ነበርና ደህንነቶች ተደጋጋሚ ያስጠነቁኛል። ድለላው ነገር አለ ምናምን ሲሉ ስለነበረ የሆነ ቦታ ላይ መኪና በግር ቅስቀሳ ያደረግን እኔና አንድ አሸናፊ የሚባል ጓደኛዬ አሁን የት እንዳለ አላውቅም። እዚህ 4ኛ ክፍለ ጦር ወደዚህ ወደ ሴንት ጆሴፍ የሚባለው አካባቢ መጥተው በፒክአፕ አስቆሙን። ከዛ በጉልበት ጫኑን። ትንሽ ለማንገራገር ሞከርን። ያ ሰላማዊ ታጋዮች ነን ነው በፍጹም ህዝብም እየሰማን ጩኸት አሰማን። ግን ያው ትንሽ በዛ ያሉ ስለነበሩ ወታደሮቹ ይዘውን ሄዱ። ከዛ ወሰዱን። እዚህ የድሮ 18 መስለኛል ፖሊስ ጣቢያ ይባላል እዚህ ላንች አካባቢ አዋሉን። ፎቶ አነሱን ምናምን። ያው ቤተሰብ ለተወሰነ ሰዓት ጠፋው። ከዛ ምሽት ላይ ፈቱን ማለት ነው። ከጓደኛዬ ጋራ ፈቱን። የመጀመሪያው እስር እሷ ነች። 1998 የቅንጅትን የሰላማዊ ትግል ጥሪ ተከትሎ እንግዲህ በጣም ኃይለኛ ነበርኩ። እውነት ለመናገር የወረዳ 18 አስተባባሪ ነበርኩ። የቅንጅቱ ኢዴፓን ወክዬም ቢሆን እና በጣም ጠንካራ ነበርኩ። እውነት ለመናገር በጊዜ የነበሩ ወጣቶች ሊመሰክሩት ይችላሉ። ቅንጅት ጥሪ ካረገ በኋላ የተለያዩ እንቅስቃሴዎች እናደርግ ነበር። ወጣቶችን አደራጅ ነበር፣ መራ ነበረ። ህዝባዊ ቢተኝነት ህዝቡ ድምጹን እንዲያስከብር አስተባብር ነበር። ለሰልፍ ተቃውሞ እንቅስቃሴ ህዝብ ድምጻችን ተቀምጧል ብለን ስለምናምን የኢትዮጵያ ህዝብ በነገራችን ላይ አዲስ አበባ ድምጽ ተከብሮ ነበር። የዛ ጊዜ ያልተከበረው የሌላው ኢትዮጵያዊ ድምጽ ነበርና ምን ይሉን ነበር መርማሪዎችም ወታደሮችም እናንተ ምን አገባችሁ? የአዲስ አበባ ህዝብ ድምጽ ተከብሮ የለ እንዴ? አሸንፋችሁ የለ እንዴ? ምን አገባችሁ እናንተ ለሌላው ይሉን ነበር። በጣም የሚገርም እኮ ነው። ለአንድ ክልል ላይ ያለ እንትን የአዲስ አበባ ህዝብ አያገባህም የመከፋፍለህ እንትን መሆኑ ነውና ይሉን ነበርና ወጣቶቹን እናደራጅ ነበር፣ እንንቀሳቀስ ነበር። ልክ የቅንጅት ጥሪ ከእንትን ካለ በኋላ ተሰብስበው የቅንጅት አመራሮች ታሰሩ። ወዲያው እኛም ህዝቡን አነሳሳን፣ ወረቀት ከተማው ውስጥ በተንን። እንደሚታወሰው እንግዲህ ብዙ ወጣቶች ታሰሩ። የተረፍነው ወደ ደዴሳ ተጋዝን፣ ወደ ዘዋይ። ከዛ በኋላ እንግዲህ በዛ ጊዜ ከፍተኛ ድብደባ አስተናግጃለሁ። እግሬ እስከ መሰበር 3 ወር አካባቢ ዱላ ይዤ አንክሻለሁና ሕክምናም አልነበረም ደዴሳ። እንግዲህ የዛ ጊዜ አመት ከቅንጅት አመራሮች ጋር ተከሰን በኋላ እንግዲህ ተጣርቶ ከደዴሳ ተመልሰን አለም በቃይ ገብተን ከአለም በቃይ ሲፈርስ ወደ ቃሊቲ ሄደን ቃሊቲ ወደ 1 አመት ከ10 ወር አካባቢ ታስረን ቅንጅት መሪዎች በተፈቱበት መንገድ ወጣን። ከዛ የደዴሳ ትውስታ በጣም ደስ የሚል ነበር። እውነት ለመናገር ጫማ የለንም። ጫማችን ገና ሲይዙን ነው ያስወለቁን። አለም በቃይ ደስ ይል ነበር። ደስ ያለኝ የሰው እዛ የነበረው የሰው ከዛ መከራ ለመውጣት ለመርሳት መከራውን ለመርሳት ያሳየው ጽናት ያሳየው ህብረት እዛ የበረሃ ጨለማ ውስጥ በረሃ ነው ወበቅ ነው ራሱ ሳሩ ቤቱን ይወጣዋል። መጋዘን ትልልቅ የወታደር መጋዘኖች ናቸው። የፈረሰ ካምፕ በሉት 3 አመት አልፎታል። ሰው እንኳን መኖር ከጀመረ ይባላል። እኛ ስንገባ አፈር ነበረ ውስጡ ሳርና አፈር ነበረ እና ሳር ነጭተን ጎዝጉዘን የተኛ ነው ራሱ ትዝ ይለኛል። እና ሲይዙን ከዚህ ጫማችን አስወልቀውናል። የለበስናት ልብስ ነው ላያችን ላይ ያለችው። አንዳንዱ በሌሊት ልብስ ሁሉ ከመኝታ ቤቱ ተጎትቶ ይመጣል በቲሸርት። እኔ ጃኬት ለብሼ ነበር ተዘጋጅቼ ስለወጣው ማለት ነው። ሚስቴን ወይ ሞታለሁ ወይ ታሰራለሁ ብያት ነው የወጣው የዛ ቀን ትዝ ይለኛል። ምክንያቱም መሪዎች ታስረው ነበር። ረፍት ነስቶኝ ነበርና ምን ልልህ ነው እንደዛ ሁሉ ሆኖ ባዶ እግራችን ወደ ወንዝ ሲወስዱን በባዶ እግራችን ኦልሞስት ወደ 1 ሰዓት ምናምን ወደ ደዴሳ ወንዝ እንታጠብ ስንወሰድ በእንትን አሸዋ በጠጠር በሚመስል የአስፋልት የለም ጠጠር የሚደፋ በሱ ላይ ነው የሚወስዱና ይወጋናል። አንዳንዱ ሰው ጫማ ሳሩን ጫማ ለማድረግ ይሞክራል። እሱንም እንዲጥል ይገደዳል። ከሳር ጫማ እንትን አድርጎ ለመስራት ይሞክራል። ግን እሱን እንዳያደርግ ካልሲ ያደረገ ካልሲው እንዲያወልቅ ይደረጋል። ደስ ይላል ነው ያልኩ። የደዴሳ ስር በነገራችን ላይ ሁለተኛ ሲያስሩኝም
ነግሬያቸዋለሁ ለመርማሪዎቼ። ለኮማንደር አበራ ይባላል መሰለኝ እንደ ፌደራል ፖሊስ ምርመራ ምናምን ምክትል ኃላፊ ይመስለኛል 2004 ስታሰር ከድሮ ስር ከምናምን ያሁኑ በምን ይለያል ብሎኛል። እዛ ጊዜ ከህዝብ ጋር ነው የታሰርኩት። እንግዲህ በ10 ሺዎች ከሚቆጠር ህዝብ ጋር ስቃይህን አብረህ እንትን የምትልበት አሳልፍበት ወደ ደስታ የምትቀይርበት ወደ መዝናኛ የምትቀይርበት ባዶ እግራችን ያለ ልብስ እያደር ያለ ምግብ ወደ 7 ቀን ቆይተናል። በነገራችን ያለ ምግብ ከዚህ ተግዞ ሄደው እስረኛ ምግብ እስኪመጣ ኦልሞስት ወደ 7 ቀን ቆይቷል። እንዴት ይቻላል? በቃ ሁላችንም ፌንት ማድረግ ጀምረናል። የተወሰነ ሰው ነው ተነስቶ ሄዶ ምግብ ያመጣው ራሱ የሚሸከም ሰው ጠፍቶ አቅም ጠፍቶ እኔ በግድ ተንጠራውቼ ተነስቻለሁ። ትዝ ይለኛል። ምን ያህል ትሆናላችሁ? እንግዲህ በሙሉ መጋዘኑ ሞልቷል እኮ ሰው ላይ ነው የሚተኛው። እኔ አሁን ግማሽ ሰውነት ላይ ነው የምተኛ የነበረው። ራሱን ችሎ ምኝታ እንኳን አልነበረም። ያ ትልቅ መጋዘን እንግዲህ 40 ምናምን የሆነ መጋዘን ውስጥ ሰው 400 ምናምን ሰው አንድ እንትን ውስጥ ይተኛ ነበር። አንድ መጋዘን ውስጥ ያን ያህል ጊዜ በእንትን ቆይታል። መጨረሻ የወታደር ምግብ ነው ተጭኖልን መጣን። በነዛ በአረንጓዴ መከላከያ እንትኖች የሚያስፈን ኢንጂነሪንግ መኪኖች ይሉ በእነሱ ተጭኖ መጣ። ምክንያቱም ልናልቅ ነበር። ስለኛል የሆነ ቀን ጅብ ይዞ ሄዷል ሰው ከኛ ቤት። እኔ ካለበት በር አልነበረውም። መጋዘኑ ራሱ በር የለው። ፖሊሱ ራሱ ያሳዝነኝ ነበር። ፌደራልና መከላከያዎች ነበሩ በላይ የሚጠብቁን ማለት ነው። አንዱን እየሰማ ነው እያለ ጅብ ይዞት ሄዷል። እስረኛውን በር አልነበረም። ጨለማ ነው፣ መብራት የለም። የፈረሰ ካምፕ ውስጥ ነው የከተቱን ነው። መብራት ራሱ የተዘረጋው ከሆኑ ቀናት በኋላ እና ይሄ ታሪክ አሳልፌያለሁ። ደዴሳው ደስ ይላል ያልኩ ምኑ ነው ጉራግኛ ይጨፈራል እዛ ቤት ውስጥ ማታ እንደ ቸርነት ይዘመራል። ትልልቅ ሰዎች ነበሩ። አባቶች ሁሉ ታስረዋል የዛ ጊዜ። የኦርቶዶክስ አባቶች ዲያቆናት ሁሉ ታስረዋል የዛ ጊዜ። ስለዚህ ያዘምሩን ነበረ እና እንድትረሳው ያደርጋል ያን እንትን መከራውን ማለት ነው። ለኔ ደዴሳ ስር ችግር ያለበት ቢኖርም ሰቀቀን ማለት ብዙ የአካል ጉዳት ያለበት ቢሆንም በሰው እንትን ግን በጣም ደስተኛ ነበር። እስረኛው ጅብ ከተበላ በኋላ ምን አይነት ስሜት ተፈጠረ እዛ ውስጥ? በጣም ከባድ ፈተና ነው። በቃ እያንዳንዳችን ዋስትና የለንም። የሆነ ቀን ሊወስዶን ይችላል። በኋላ ትንሽ እየተጠናከረ በርም እየሰሩለት ምናምን መጡ ሲቆዩ ማለት ነው። በኋላ ምንም ጠቅላላ እንትኑ ህይወቱ እንደ ሰው ተቆጥረህ የምትኖርበት አይደለም። ሽንት ቤት ሜዳ ላይ የምትጸዳዳው ሳር ውስጥ ገብተን ነው እንትን የምንለው። አንዳንዶቹ በዛው ለማምለጥ ሲሞክሩ እዛው ሲገደሉ ታያለህ። አጥር የለውም እና ፖሊሶቹም ወይም ጸጥታ አካላትም የሚጠብቁበት ምቹ ሁኔታ አልነበር የሚቆጣጠሩበት። እና ግማሹ ከነቀምት እየተያዘ ድጋሚ ይመጣል፣ ግማሹ ይገደላል፣ ግማሹ ሌሊት በእንትን ለመውጣት ሲሞክር ይገደላል። እና ብዙ ሰብአዊ ቀውስ አልፏል። በዚህ ሁሉ ውስጥ ነው ግን ያን ደስ የሚል ነገር ያየሁት። ሃይማኖት፣ የጋራ ጸሎት፣ ዘፈኖች፣ ጉራጌ መርካቶ ልጆች ነው። ጉራጌ እውነት ለመናገር ይበዛ ነበር በዛ ጊዜ። አዲስ አበባ ልጅ የጉራጌ ልጆች በዙ ነበር። የሽሮ ሜዳ ልጆች እንወድርዝ ይባላል በተፈጥሮ ላይ ይባል ይችላል አላውቅም። እነዛ አካባቢ በዛ ነበር። ምክንያቱም እዛ አካባቢ በጣም ሬዚስታንስ ነበረ፣ በጣም ጠንካራ ትግል ነበረ። ደግሞ የጉራጌ አብዮትም ተብሎ የለም ጊዜው ማለት ነው። እና ብቻ ብዙ ደስ የሚል ነገር ነበረው ከነ ክፋቱ ማለት ነው። ደዲስ በጣም የሚከብድ ነገር ነው። ሰው በሚሞትባችሁ ቅጽበት ምንድነው የምታደርጉት? አሁን እዛ በረሃ ላይ ምንድነው የምትወስኑት ውሳኔ? እንዴት ነው የሚደረገው? ምንም መብት አልነበረን። እኛ ውለን ማደራችን እንጂ ስለ ምናቀው የሞተ ሰው በነገራችን ላይ ስንወሰድ መንገድ ላይ የሞቱ ሰዎች ነበሩ። አንዳንዶቹ ከመኪና ክፍት መኪና ስለሆነ የተወሰድንበት በተሳቢዎች ተጭነን ነው የተወሰድነው እና በየሄደ ይወርዱ ነበር አንዳንድ ሰዎች እና እዛም ይሞቱ አሉ። እንደገና የመጣንበት መንገድ ወደ 500 እንግዲህ ወደ 350 ኪሎ ሜትር ነው መሰለኝ እንደዚህ ሳንንቀሳቀስ እዛው ባለበት ደርቆ የሞተ ሰው አለ። ሰው መውረድ አቅቶት እንደዚህ የተጎተተ የወረደን ማለት የተጎተተ ደንዝዟል ባለበት ማለት ነው። እና ያን ታሪክ ነው ማስታወሰው። እና እኛ ስለሞተው ሳይሆን ስላለው ነው የምናስበው። በቃ ቀርተናል። እኛ በመቅረት በማያስችል ሁኔታ በህይወት ተርፏል ያው። እና አክቹአሊ ብዙ ጊዜ አልቆየም። የነበርንበት ሁኔታ በጣም ከጤናም ከምንም ጸጉራችንን እርስ በርስ ነበር ምን ለጫጨው ቀምሎ ማለት ተባያ አፍርቶና
ደደሳ ወንዝ ነው ሄደን የምንታጠበው በእግራችን ረጅም ርቀት 1 ሰዓት ተኩል አካባቢ ተጉዘን የነበረው ሰብአዊ ቀውስ ከባድ ነበረ እና ወዲያው ዘጉት ይመስለኛል። ብዙ የቆየ አይመስለኝም። ከዛ ውስጥ ግን እኛን መርጠው አመጡ አስተባባሪዎች ተብለን የነ ኢንጂነር ኃይሉ ወታደሮች ተብለን አስተባባሪዎች ተብለን የተለየ ነው ተለይተን የዛ ጊዜ ተስፋዬ መረሳ ግርማ ካሳ የሚባሉ ነበሩ ኮማንደር እነሱ ነበሩ ዋና አድራጊ ፈጣሪዎቹ። እዛ ማዕከላዊ አዲስ አበባ ፖሊስ አመጡን 3ኛ። ከዛ ተለይተን እንደገና ከትልቆቹ ጋር ተቀላቀልን አዲስ አበባ ካልሄዱት ማለት ነው።